ለመያዝ የሚቸገር ወይም ደግሞ ያንን የተማረውን ትምህርት አስታውሶ በህይወት ለመኖር የሚቸገር ምን ሲሆን ነው ከተባለ በሶስተኛ ጊዜ የምንመለከተው የተሳሳቱ ቅድመ ግምቶች ናቸው። ያ ማለት መንፈሳዊ ትምህርትን በስጋዊ ዕውቀት መለካት። ለምሳሌ አይታችኋል። አንዳንድ አይደለም ብዙ ቤተክርስቲያን ላይ ልዩ መርሃ ግብር ይዘጋጅና የመምህራኑ ፎቶ የዘማሪያኑ ፎቶ በባነር በትልቁ ተደርጎ ይለጠፋል ከተለያዩ የመጽሐፍ ቅዱስ ጥቅሶች ጋር ከሚማሩበት ርዕስ ጋር ጨምሮ ይለጠፋል። ስለዚህ ያ ተደርጎ ብዙ ሰው ያንን ባነሩን በመመልከት ዛሬ እዚህም ቦታ ላይ ሰፊ ጉባኤ አለ፣ ትልቅ ጉባኤ አለ ተብሎ ይመጣል። እውነቱን ለመናገር የጉባኤ ትንሽና ትልቅ ኖሮት አይደለም። የትኛውም መንፈሳዊ ጉባኤ አንድ ጉባኤ ነው፣ ትልቅም ትንሽም የለውም። ምክንያቱም ያንን ጉባኤ የሚያስቀጥለውም የሚመራውም የሚናገርበትን ለመምሩም አንደበትን የሚባርክና የሚሰጥ እግዚአብሔር አምላክ ስለሆነ ማለት ነው፣ የእግዚአብሔር መንፈስ ቅዱስ ስለሆነ። ስለዚህ እግዚአብሔር መንፈስ ቅዱስ የሚሰራው ስራ ደግሞ ይህ ትልቅ ነው ይህ ትንሽ ነው የሚባል የለውም። ታዲያ እንደዛ ከሆነ ለምንድን ነው መምህራን በዚህ መልኩ እንደዚህ ተዘጋጅተው የሚመጡት ከተባለ እኛም ለሰዎች የምንሰጠው ወይም ደግሞ ለአገልጋዮች የምንሰጠው የተሳሳተ ቅድመ ግምት አለ። አውደ ምሕረት ላይ በየቀኑ መምህራን ያስተምራሉ፣ ካህናት ያስተምራሉ። የሚያስተምሩት ትምህርት ሌላኛው መምህር ከሚያስተምሩት ትምህርት የሚለይ አይሆንም። ያኛው መምህር ንስሐ ግቡ የሚል ትምህርት ከሚሰጥ ከሆነ የኛውም ንስሐ ግቡ ነው የሚዝለው። ያኛውም ቅዱስ ሥጋውን ክቡር ደሙን ተቀበሉ ይላል፣ የኛውም ተቀበሉ ይላል። ያኛው በእምነት ጸንታችሁ ኑሩ ይላል፣ ይህም ጸንታችሁ ይኖራል። ያኛው ምግባራትን አድርጉ ይላል፣ ይህም ምግባራትን አድርጉ ይላል። ስለዚህ የሚለይበት ነገር ምንድነው ከተባለ እኛ መምህር ገሌ ከመጣ ነው መምህር ገሌ ብቻ ሲገባ ወይም ደግሞ መምህር ገሌ ብቻ ሲያስተምር ነው የምንረዳው ብለን ራሳችንን አሳምነናል ማለት ነው። ስለዚህ ምን እናደርጋለን? ይህንን ራሳችን አስቀድመን ስለነገርነውና ስላሳመንነው መምህር ገሌ ይመጣል ካልተባል ጉባኤ ያለ መምህር ሁሉ የሚያስተምር ቃል እግዚአብሔር ሁሉ ወደ ህይወታችን የሚሰርጽ እና ወደ ህይወታችን ገብቶ እኛ ዘንድ ስራ እንደሚሰራ አናምንም ማለት ነው። ስለዚህ በእንደዚህ አይነት ሁኔታ ውስጥ ስንሆን የተሳሳቱ ቅድመ ግምቶች ውስጥ እንሆንና አንዳንድ ጊዜ ደግሞ አንድ የመጽሐፍ ቅዱስ ክፍል አንስቶ መምህሩ ሊያስተምረን ሲፈልግ ምን እንላለን? በቃ ዛሬ ስለዚህ ነገር ነው ሊያስተምረን የፈለገው መምህሩ ብለን ቀድመን እንገምታለን። ከዛ ራሳችንን በዛ ነገር ውስጥ ስላጠርነው መምህሩ የትኛውንም ያክል ሲለፈልፍ ቢውል አንሰማም ማለት ነው። ስለዚህ ከእንደዚህ ነገር መላቀቅ ያስፈልጋል። በቃ ከዚህ አይነት ሐሳብ ውስጥ መውጣት። እግዚአብሔር አምላክ ዛሬ በሆነ ነገር ላይ በሆነ ሐሳብ ተነስቶ እኔን ስለሚፈልገው ነገር እኔ በእርሱ ዘንድ ማኖር ማድረግ ስለሚገባኝ ነገር እግዚአብሔር በእኔ ላይ ስለሚሰራው መልካም ስራ እግዚአብሔር አምላክ ሊያሳውቀኝ ይፈልጋልና ይህንን ማር ዘንድ ልቦናዬን ክፈትልኝ። በሰውየውንም ደግሞ የሚያስተምሩ መምህራንም ካሉ ደግሞ የመምህራኑን አንደበታቸውን አከናውንላቸው። እኔ የምፈልገውን ሳይሆን አንተ የሚሆነኝን አስተምረኝ ብሎ እግዚአብሔር አምላክን መለመንና በእንደዚህ አይነት ሁኔታ ውስጥ በትህትና ውስጥ ዝቅ ብሎ መቅረብ ያስፈልጋልና የተሳሳቱ ቅድመ ግምቶች በትክክል ትምህርቶችን እንዳንማር ተምረንም ደግሞ ወደ ስራ እንዳንገባ ያደርገናል ማለት ነው። አስቀድሜ እንደተናገርኩት መምህራንን አማርጠን መምህር ገሌ ካልገባ እኛ እንረዳውን ብለን የምንል ሰዎች አለን። እንደገናም ደግሞ መምህራንን ብቻ ሳይሆን ደግሞ ጉባኤውንም እነ መምህር ገሌ የማይገኙበት ጉባኤ ከሆነ ያ ነገር ለኛ ጥቅም የሌለውና ከንቱ ሊመስለን ይችላል። ከዚህ ባለፈም ደግሞ መጽሐፍ ቅዱስ ክፍል መምህሩ ሊያስተምረን አንድ ጥቅስ ሲጠቅስ በዛ ጥቅስ ውስጥ በቃ መምህሩ እንዲህ ለማለት ፈልጎ ነው ብለን አስቀድመን ለራሳችን እንነግርና መንፈሳዊ ነገር በስጋዊ ነገር ለውጠን ሳንማር የምንቀር በጣም ብዙ ነው። ስለዚህ መንፈሳዊ ነገር በስጋዊ ወይም ደግሞ በዓለማዊ ጥበብ ብቻ ሊመራመር እንደማይችል ቅዱስ ጳውሎስ እንዲህ ሲል ይነግረናል። በዚህ በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 14 ላይ እንደዚህ ይላል፣ ለፍጥረታዊው ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና ይላል። ለፍጥረታዊ ሰው ማለት እንደው ለአንድ እምነት ለሌለው ሰው ማለት ነው። በጥቅሉ እምነት ለሌለው ሰው፣ ለማያምን ሰው፣ በእምነት ውስጥ ሆኖ ለማይመለከተው ሰው፣ ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም ይላል። በመንፈስም የሚመራመር ስለሆነ ሊያውቀውም አይችልም ይላል። በመንፈስም የሚመራመር ስላልሆነ ሊያውቀውም አይችልም። ስለዚህ በመንፈስ መመርመር፣ በመንፈስ ማወቅ፣ መንፈሳዊ ነገር እንደ መንፈሳዊ ቦታ እንዳለንበት እንደተቀመጥንበት እንደሚነገረው የእግዚአብሔር ቃል አድርገን መገንዘብ ይኖርብናል። ስለዚህ ከቅድመ ግምቶች ውስጥ ራሳችንን ማውጣት ያስፈልጋል። በስጋዊ ዕውቀት በስጋዊ አመለካከት አንድን ትምህርት መንፈሳዊ ትምህርት ከመረዳት መውጣት ያስፈልጋል። አንዳንድ ጊዜ
ሎጂክ ወይም ደግሞ ዓለማዊ ስጋዊ ትምህርትና መንፈሳዊ ትምህርት ሁለቱ አብሮ የሚሄዱም አይደለም። ለምሳሌ ዮናስ በአሳ አንበሪ ሆድ ውስጥ 3 ቀን 3 ሌሊት ውሎ አድረ፣ ከዛ ነው የምድር ወስዶ ተፋው። ይሄ በየትኛውም አይነት ስጋዊ ሎጂክ ወይም ደግሞ ስጋዊ አስተሳሰብ ልንፈታው አንችልም። አቤሜሌክ 66 ዓመት ሙሉ በመጽሐፍ ቅዱስ ውስጥ በአንዲት በለስ ስር ተኝቶ በእንቅልፍ አሳለፈ። ይሄ የትኛውም ሰው ይህንን ነገር በስጋዊ ነገር ሊረዳው የሚችለው አይደለም። በለዓምን አንዲት አህያ አናገረችው። እስኪ አስቡት። አልዓዛር ከሞተ ከ3 ቀን በኋላ መግነዙ ሳይከፈትለት ተጠራ፣ ወጣ ከመቃብር። እንደዚህ አይነት ነገሮችን የምንማረውና የምንቀበለው በመንፈስ ነው። ስለዚህ መንፈሳዊም ትምህርት በስጋዊ ዕውቀት መለካት ተገቢ አይደለም። በስጋዊ ዕውቀት መለካት ተገቢ አይደለም። ከእንደዚህ አይነት ሳቢ ውስጥ ስንወጣ የምንማረው ትምህርት ወደ ህይወት ውስጥ ይገባል። በህይወት ውስጥ መግባት ብቻ ሳይሆን ወደ ስራ የምንተገብረው እንሆናለን ማለት ነው። ሌላው በአራተኛ የምንመለከተው ደግሞ ትምህርቱን ሰምቶ አለመተግበር ነው። ትምህርቱን ሰምቶ አለመተግበር። ያንን ትምህርት መጀመሪያ መስማት ብቻ ሳይሆን ማድመጥ ያስፈልጋል። ማድመጥ ብቻ ሳይሆን የተማርነው ነገር ማስታወስ ያስፈልጋል። ያላስታወሰ ሰው ወደ ተግባር መግባት አይችልም። ትምህርቱ የማይገባን ወይም ደግሞ የጠፋውን የሚጠፋብንም ደግሞ ያንን ነገር ለመተግበር ስለማንፋጠን ነው። የተማርነውን ትምህርት ወደ ስራ ለመቀየር ጥረት ስለማናደርግ የተማርነው ትምህርት በሙሉ ይጠፋብናል። አንዳንድ ጊዜ በቀን ውስጥ 5 6 ከዛም በላይ ስብከት የሚሰሙ ሰዎች አሉ፣ ግን አንዱንም የማያስተውሉ አሉ። በኋላ እንመለስበታለን። ስለዚህ ከእንደዚህ አይነት አስተሳሰብ መውጣት ያስፈልጋል። በቃ የተማርነውን ትምህርት በህይወት ውስጥ ለመለወጥ ጥረት ማድረግ፣ ዕለት አንዲት እርምጃ በመንፈሳዊ ህይወት ውስጥ ከፍ ለማለት ለማደግ መሞከር። በተለይ ደግሞ አብረውን የነበሩት ከልጅነታችን ጀምሮ የሰበርሰው የአካባቢ ሰው ሲያቀን ጀምሮ አብረውን የነበሩ ልክ ያልሆኑ ጸባያት፣ ልማዶች አሉ። ከእንደዚህ አይነት ልማዶች ውስጥ እየተላቀቅን ለሌሎች አርአያና ምሳሌ የምንሆን ሰዎች መሆን ያስፈልጋል። ያ የሚሆነው ደግሞ የተማርነውን ትምህርት በህይወት ለመተግበር ጥረት ማድረግ ስንችል ነው። ያንን የማናደርግ ከሆነ መቼውንም ቢሆን መንፈሳዊ ለውጥ ልናደርግ አንችልም። በተማርነው ትምህርትም ደግሞ ህይወት ልናገኝ አንችልም። ለዚህ እኮ ነው ሐዋርያው ቅዱስ ያዕቆብ በመልእክቱ በምዕራፍ 4 ቁጥር 17 ላይ ምንድነው የሚለው? መልካምን ነገር አውቆ ለማያደርገው ኃጢአት ትሆንበታለች ይላል። መምህሩ እንግዲህ የሚያስተምረን ግዴታ ያልን ነገር እንድናደርገው እያስገደደን ሳይሆን መልካምን ነገር ማድረጋችን መልካም እንደሆነ ማሳወቅ ነው። ስለዚህ ያንን አውቆ ለማያደርገው ደግሞ ኃጢአት ትሆንበታለች ተብሏል። ስለዚህ መልካምን አውቀን ኃጢአት እንዳይሆንብን የተማርነውን ትምህርት ወደ ስራ ወደ ህይወት ውስጥ መቀየር የሁላችንም ኃላፊነት ሊሆን ይገባል ማለት ነው። ያ ሲሆን ፍሬ እናፈራለን። የተማርነውን ትምህርትም ደግሞ አንረሳም። ሌላው እንግዲህ በአምስተኛ የምንመለከተው ትምህርት ተምረን ወደ ስራ ለመግባት የምንቸገረው ለምንድን ነው? ትምህርት ተምረን ለማስታወስ የምንቸገረው ከምን የተነሳ ነው ስንል የዓለም ወሬና ትኩረት መከፋፈል ነው። ልባችን በዓለም ወሬ በዓለም በሆኑ ነገሮች ውስጥ የምንጨነቅ፣ በዛ ውስጥ ገብተን የምንዋዥቅ ብዙ ሰው አለ። የኑሮ ጭንቀት የሚያሳስበው አለ። አውደ ምሕረት ላይ ቁጭ ብሎ ጸሎት ላይ ቁጭ ብሎ በተለይ ደግሞ አንዳንድ ጊዜ ገጥሟቸው ያቀም ሰው ለጸሎት በቆመበት ሰዓት የረሳው ዕቃ ያስታውሰዋል። የጠፋበት ዕቃ የት እንዳስቀመጠው ትዝ ይለዋል። ሰዎች ያደረጉበት የበደሉት ነገር እሱን ያስታውሳል። ወይም ደግሞ ሊሰራው ነገር ያደርገው ስላሰበውና ስለፈለገው ነገር ማስታወስ ይጀምራል ማለት ነው። ያን የሚያደርገው መቼ ነው? ሰውየው ለጸሎት ሲቆም ወይም ደግሞ ለቃለ እግዚአብሔር ለመማር በሚቆምበት ሰዓት፣ ለቃለ እግዚአብሔር ለመማር በሚቀመጥበት ሰዓት እንደዚህ የሆኑ ነገሮች ይመጣሉ። ስለዚህ እነዚህ ነገሮች በላያችን ላይ እየተደራረቡ ቃለ እግዚአብሔርን በትክክል እንዳንሰማ ያደርገናል። የኑሮ ህይወታችን፣ የኑሮ ውድነት፣ ቀጣይ ከዛሬ 30 40 ዓመት በኋላ ስለሚኖረው የኑሮ ሁኔታ ዛሬ ላይ ቁጭ ብለን እየዋኘን በሐሳብ ውስጥ እየተንጓለን የመምህሩ ሊያስተምርን የፈለገውን ሊመክረን የፈለገውን ነገር ሳንረዳ እንቀራለን ማለት ነው። አስቀድሜም እንደተናገርኩት ደግሞ ሰው መጀመሪያ ካልተረዳው ትምህርቱን ወደ ስራ ውስጥ መግባትና በህይወት መቀየር ፈጽሞ የማይቻል ነው ማለት ነው። ሌላው በዓለም ወሬና ትኩረት መከፋፈል ስንል የቴክኖሎጂ የመዝናኛ ጨዋታዎች አሉ። የመዝናኛ ጨዋታዎች ብቻ አይደሉም። እዚህ ላይ አንድ ነገር ልታስተውሉ የሚገባው ለምሳሌ አንድ ሰው ዛሬ ላይ ስለሆነ ነገር ማወቅ ቢፈልግ መንፈሳዊ ነገር ቢሆን ነገር ግን ስለ አንድ ነገር መረዳት ቢፈልግ መስማት ያለበት ስለዛ ነገር ብቻ ነው። ያንን ነገር ማሳደግ። ለምሳሌ ስለ ነገረ ድህነት ቢፈልግ አንድ ሰው ነገረ ድህነት ኦርቶዶክሳዊ አረዳድ፣ ሌሎች ሰው ነገረ ድህነትን እንዴት ነው የሚረዱት፣ እንዴት ነው የሚመለከቱት የሚለውን በደንብ ሰፋ ያለ መረጃ እንዲያገኝ ሌሎችን ጥናቶችና ዳሰሳዎችን ማድረግ። ያ የማይሆን ከሆነ ግን ምን እናደርጋለን መሰላችሁ?
አሁን ስለ ነገረ ድነት፣ ከዛ ደግሞ ስለ ነገረ ክርስቶስ፣ ከዛ ስለ ነገረ ቅዱሳን በአንድ ቀን፣ ከዛ ደግሞ ስለ ነገረ ማርያም፣ ሁሉንም በእንደዚህ አይነት መልኩ ዝብርቅርቅ ያለ ነገር በምንሰማበትና በምናደምጥበት ሰዓት ምን ይፈጠራል ከተባለ ትምህርቱን እንዳናስተውልና ከአንዱም ሳንሆን እንድንቀር ያደርገናል ማለት ነው። ምክንያቱም አእምሯችን መጀመሪያ የያዘውን ነገር እየመዘገበ በኋላ የሚመጣውን ነገር ደግሞ እየረሳ ስለሚሄድ ማለት ነው። ስለዚህ ወንድሞች በተለይ ደግሞ አሁን ላይ በፌስቡክ በቲክቶክ የሚለቀቁ በጣም አጫጭር ቪዲዮዎች አሉ። እነዚህ አጫጭር ቪዲዮዎች ሁሉም ይዘታቸው ተመሳሳይ ላይሆን ይችላል። በጣም በርካታ ልዩነት ያላቸው ይዘታቸው በጣም የሚለያዩ ናቸው። ስለዚህ አሁን ጣፍጦን አንዱን ስብከት ሰምተነው ከዛ ወተን ደግሞ ሌላ ደግሞ ስብከት ደግሞ እንሰማለን። ከዛ ርዕስ ጋር በፍጹም የማይገናኝ ማለት ነው። ስለዚህ ከዛ ይልቅ ምን ማድረግ ያስፈልጋል? መጀመሪያ በሰማነው ነገር ሰፊና ጠለቅ ያለ ብዙ ማብራሪያና መረጃ እንዲኖረን በዛ ነገር ውስጥ ገፋ አድርገን ሐሳቡን መመልከትና በደንብ እንድንመለከት እንድናይ ማድረግ ያስፈልጋል። ያንን ማናደርገው ከሆነ ግን ምን እንሆናለን ከተባለ ትምህርታችንን ማስታወስ አንችልም፣ ማስታወሰንም ደግሞ ወደ ስራ መግባት አንችልም ማለት ነው። ስለዚህ ይህንን ነገር መተውና መጓዝ የምንችለው የተማርነውን ትምህርት በስራ መቀየር የምንችለው ስለምንማረው ትምህርት በቂ ግንዛቤ፣ በቂ ዕውቀት፣ በዚህም በቂ መረዳት ሲኖረን ነው። ያ እንዲኖረን ደግሞ አስቀድሜ እንደተናገርኩት በአንድ ጉዳይ ላይ ስለዛ ነገር ሰፊ ማብራሪያዎችን መመልከት፣ ከዚህም በላይም ደግሞ ሌሎችስ በዚህ ጉዳይ ላይ ምን ይላሉ የሚለውን በንጽጽር መልኩ ራሱ ለብቻው መመልከት፣ ከዛም ደግሞ ጥያቄ የፈጠረ ያልገባን ነገር ካለ ደግሞ ያንን ነገር በኦርቶዶክሳውያን መምህራን አምጥቶ ደግሞ ያን ነገር እልባት እንዲያገኝና መቋጫ እንዲያገኝ ማድረግ ያስፈልጋል። ያ ካልሆነ ግን ብዙ ጫጫቶችን ሰምተን ካንዱም ሳንወድቅ ካንዱም ሳንሆን አእምሯችንም በዛው ተፋጭቶ አንዱንም ሳይመዘግብ በዛው ቀልጦ የሚቀርበት ሁኔታ አለ ማለት ነው። ስለዚህ ያ እንዳይሆን በትክክል የምንሰማውን ነገር መስማት ስለምንፈልገው፣ ዛሬ ላይ ማወቅ ስለምንፈልገው፣ መረዳት ስለምንፈልገው ነገር በቂ መረጃ እንድናገኝ አንዱ ነገር ላይ ትኩረት አድርጎ መስማትና ማድመጥ ያስፈልጋል ማለት ነው። ሌላው በስድስተኛ ደረጃ ላይ የምንመለከተው መንፈሳዊ ትምህርት ተምረን ህይወታችን መለወጥ የማይችለው፣ ህይወታችን መቀየር የማይችለው አሊያም ደግሞ ትምህርቱን ማስታወስ የማንችለው ለምንድን ነው ከተባለ በቅናትና በክርክር ውስጥ ሆነን ውስጥ የምንሰማው በቅናትና በክርክር ውስጥ ሆነን ልባችን ውስጥ ቅናት ወይም ደግሞ ከሰዎች ጋር መጣላት በንዴት ውስጥ ለበቀል እየተነሳሱ ዝግጁ የሆነ አንዱ ያንዱን ትምህርት ለማንቋሸሽ አንዱ ያንዱን ትምህርት ለማጥፋት እየተነሳን የምንማረው ትምህርት ካለ ያ ትምህርት በህይወታችን ውስጥ ስራ አያገኝም። ለዚህ ነው ብዙ ጊዜ በንጽጽር ውስጥ የሚሰሩ ሰዎች አሉ። የሚገርማችሁ በንጽጽር ውስጥ የሚከራከሩ ሰዎች አይመጡም ወደ ቤተክርስቲያን። መልሱ ቢመለስላቸው እየተናደዱ ይሄዳሉ። በመመለሱ ያ መልስ በማግኘታቸው ደስ አይሰኙም። ምክንያቱም የሚመጡት ያንን ከነሱ ተቃራኒ የሚከራከራቸውን ሰው አሸንፈው ድል አድርገው ረድተው ከዛ የህሊና እርካታ አግኝተው ለመሄድ እንጂ ራሳቸውን በዛ ትምህርት ውስጥ ፈልገው አግኝተው ለመዳን አይደለም የሚመጡት። የሚገርመው ከዚህ በተቃራኒ ግን እነሱን ቁጭ ብለው ለመታዘብ የመጡ ሰዎች ግን የእነሱን ትምህርት አውቀው ገምግመው ሰምተው ህይወታቸው የሚቀየር በጣም ብዙ ሰዎች አሉ። ስለዚህ አንድ ሰው ለማወቅና ለመረዳት እስከገባ ድረስ እስከተማረ ድረስ ምን ማድረግ ያስፈልጋል? ያልገባውን ነገር በቂ መረጃ እንዲያገኝ ነገር መጠየቅ። ያ ሲሆን ግን በክርክርና ቅናት ባለበት ወይም ደግሞ ሌላ አላስፈላጊ የሆኑ ባጓሮ ስድቦች መበሻሸቅ ባለበት ውስጥ ማንንም አይታነጽም። በነገራችን ላይ በእንደዚህ አይነት ሁኔታ ውስጥ የሚሰጥ ትምህርት እግዚአብሔርንም ሰሚውንም የሚናገረውንም አያስደስትም። ስለዚህ ከቅናት ከክርክር አላስፈላጊ ከሆኑ ክርክር ማለት ነው፣ በስጭት ንዴት፣ አላፊ ቃላት መበሻሸቅ ካሉበት ክርክሮች ውስጥ ወጥቶ በስርዓት የሚማሩትን ማስተማር መቻል ያስፈልጋል። እኛም ደግሞ አውቀን መዳን የምንፈልግ ከሆነ ከእንደዚህ አይነት ሐሳብ ውስጥ ወጥተን ዝግ ብለን በስርዓት ቁጭ ብለን ያልገባንን እያስታወስ በመጠየቅና ለመረዳት ልባችንን ዝግጁ በማድረግ ምን ማድረግ ያስፈልጋል ከተባለ መማር ያስፈልጋል ማለት ነው። ለዚህ ነው ሐዋርያው ቅዱስ ያዕቆብ በምዕራፍ 3 ቁጥር 16 ላይ እንደዚህ ይላል፣ ቅናትና ክርክር ባሉበት በዛ ግርግርና ክፋት ስራ ሁሉ አሉና ላይኛይቱ ጥበብ ግን በመጀመሪያ ንጽሕት ናት ይላል። ቅናትና ክርክር ባለበት በዚያ ግርግርና ክፉ ስራ ሁሉ አሉና። ስለዚህ ግርግርና ክፉ ስራ አሉ። አንዳንድ ጊዜ ሰዎች በሃይማኖት ለመከራከር መተው ተከራክረው አልሆንላቸውና ሲሉና አልረዳ ሲሉ መጨረሻ ላይ የሚያደርጉት ነገር ምንድነው? ተባሽቆ ሰዎችን አብሽቆ ተናግሮ መሄድን ይመርጣሉ ማለት ነው።
ስለዚህ ከእንደዚህ አይነት ነገር መውጣት የምንችለው መጀመሪያ አንድን ትምህርት ለማወቅና ለመረዳት እንጂ ለመከራከርና በጥላቻ ውስጥ ያን ነገር ብንመለስልን ተናደን፣ ያውም እንግዲህ በመመለሱ ከመደሰት ይልቅ ተናደን እንዴት ይመልስልኛል፣ እንዴት ያውቀዋል፣ ይሄንን እንዴት አላሳትኩትም ብለን የምንናደድ፣ ባይመለስልን ደግሞ የታባቱ ጉድ አደረኩት እያልን የምንመለስ ለመሆን መማር ተገቢ አይደለም ማለት ነው። ይህንን ማሰብ ያስፈልጋል። ሌላው ደግሞ ለጊዜያዊ ስሜትና ለጊዜያዊ ስሜታዊነት መሆን ማለት ነው። ማለት አንዳንድ ጊዜ በሶሻል ሚዲያ ውስጥ በተለይ የምንታዝባቸው በጣም በርካታ ነገሮች አሉ። አንዳንድ ሰዎች በስሜት ውስጥ ወይ ሰዎች ገፍተዋቸው ሊሆን ይችላል፣ ወይም ደግሞ አንድ ቀን የተማሩት ትምህርት ስቧቸው ሌሎች ነገሮች በቂ መረዳት ሳይኖራቸው በቃ ከዚህ በኋላ ኦርቶዶክሳውያን ነን ብለው ወደ ቤተክርስቲያን ከመጡ በኋላ ልባቸው አንዴ ወደዚህ አንዴ ወደዛ አንዴ ወደዚህ የሚዋዥቅ በጣም ብዙ ሰዎች አሉ። የሚገርማቸው አንድ እግራቸውን ከውስጥ አንድ እግራቸውን ከውጭ አድርገው ወይ ወደ ውስጥ ወይ ወደ ውጭ ግፉኝ የሚሉ በጣም ብዙ ሰዎች አሉ። እነዚህ ሰዎች እንደዚህ የሚሆኑትና የሚቸገሩት ለምንድን ነው ከተባለ መጀመሪያም የክርስቶስ የእግዚአብሔር ፍቅር ገብቷቸው ሳይሆን የመጡት በስሜት ውስጥ ሆነው ስለመጡ ነው። አንደኛው ይህ ነገር በቤተክርስቲያን ውስጥ ልክ የሆነ ትምህርት ስለሰማ ይህ ነገር ልክ ነው ሲል፣ በሌላኛው ወገን ያለ ደግሞ እንዴት ይህን ትምህርት ትደግፋለህ ብሎ ደግሞ በእነሱ ዘንድ ይነሳባቸዋል። ስለዚህ ያንኛውንም ለማብሸቅ ይሄኛውንም ደግሞ በስሜት ውስጥ ሆኖ ደስ ስላለው ምን ይሆናል ይመጣል ማለት ነው። ስለዚህ በዛ ከመጣ በኋላ ግን በፍጹም ደስተኛ ስለማይሆን በትምህርቱ ወይም ደግሞ በሚያየው ነገር ውስጥ ከዛኛው ጥርግ ብሎ ወጥቶለት ክርስቶስ ገብቶት እግዚአብሔርን አፍቅሮ ቤተክርስቲያንም ትምህርቷ እውነተኛነቷን ተረድቷት ስለማይመጣ አሁንም እዚህ ሆኖ የቤተክርስቲያንን ትምህርት የሚተች ከፈለገ ደግሞ ከመጣበት ትምህርት ጋር ለማስታረቅ ጥረት የሚያደርግ ሰው ይመጣል ማለት ነው። ስለዚህ ከስሜታዊነት መውጣት ያስፈልጋል። ቅድም መጀመሪያ ላይ ያነሳሁት ነገር አለ። ስሜታዊነትን ስናነሳ ሰው በስሜት ውስጥ ተነስቶ ዛሬ መውጹት ሲባል ያለው ነገር በሙሉ ጨርሶ ጥርግ አድርጎ ሰጥቶ ነገ ሲቸገር በእግዚአብሔር ዘንድ የሚያማርር መሆን አይገባም። እንደገና ደግሞ በስሜት ተነሳስቶ ዛሬ ስግደት አስቀድሜ የተናገርኩት ጥሩ ነው ሲባል ሰምቶ ስግደት በጣም በርካታ በረከቶች እንዳሉት ሰምቶ ዛሬ እጄ በሺህ የሚቆጠር ስግደቶችን ሰግዳለሁ ብሎ ጉልበቱ እስኪላጥ ድረስ ሲወድቅ ሲነሳ ብሎ መጨረሻ ላይ በመታመሙ ደግሞ እግዚአብሔርን የሚያማርር መሆን አያስፈልግም። ስለዚህ ከስሜታዊነት መውጣትና ያንን ነገር በማሰላሰል በትክክለኛው መንፈስ እግዚአብሔር አምላክ በሚወደው አይነት መንፈሳዊነት ውስጥ ሆኖ መረዳት ያስፈልጋል ማለት ነው። ያ ሲሆን ሕይወታችን የተባረከና አገልግሎታችን ሁሉ እግዚአብሔርን ደስ የሚያሰኝ ይሆናል። የተማርነው ትምህርትም ደግሞ ወደ ሕይወት ውስጥ የሚገባ ይሆናል ማለት ነው። ሌላው እና የመጨረሻው በዚህ ላይ የማነሳው ነገር ምንድነው? ሰዎች ቃል እግዚአብሔር ተምለው ቃል እግዚአብሔር ሰምተው ከእንደዚህ አይነት ነገር ውስጥ መውጣት የማይችሉ ወይም ደግሞ መውጣት ያልቻሉት ከምን የተነሳ ነው ብለን ስናስብ ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ የተናገረው ነገር አለ። ለምሳሌ በማቴዎስ ወንጌል ምዕራፍ 13 ቁጥር 22 ላይ መንግስተ ሰማያትን በዘዴውና በዘር መስሎ ባስተማረበት ክፍል ላይ ገበሬ ዘርን ሊዘራ ወጣ። አንዱ ከመንገድ ዳር ወደቀ፣ አንዱ ከጭንጫ ድንጋይ ላይ ወደቀ፣ አንዱ ደግሞ ከእሾህ መካከል ወደቀ፣ አንዱ ከለም ምድር ላይ ወደቀ ይላል። ስለዚህ እኛ የሆነ ትምህርት ሲሰበክና ስንሰማ የትኛው መሬት ነኝ እኔ ብሎ መጠየቅ ያስፈልጋል። አንዳንድ ጊዜ ቀደም እንደተናገርኩት ቤተክርስቲያን ውስጥ ቁጭ ብሎ በሌላ ዓለም ውስጥ የሚዋኝ በጣም ብዙ ሰው አለ። ወይም ደግሞ የሆነ ጭብጫቦ ሲጨበጨብ ወይ ልል ሲባል ብቻ እንደ እንቅልፍ የሚባንን የት ቦታ እንደነበረ የሚያስታውስ በኋላ ግን ከዛም በፊት ግን የት እንደነበረ ምን እያደረገ ነበር ምን እየሰራ እንደነበረ ብዙም የማያስተውልና የሚነገረውን ነገር በሙሉ የማይረዳ አለ። ያ ማለት መንገድ ላይ ወድቆ ሰይጣን የወሰደው ትምህርት ማለት ነው። በቃ ልቦናውን በሌላ ቦታ ላይ ተሰቅሎ የእግዚአብሔርን ቃል እንዳይሰማ የሚሆን። ስለዚህ ከእንደዚህ አይነት ነገሮች መራቅ ያስፈልጋል። እንደገናም ደግሞ ቅድም ለተናገርነው ስሜታዊነት ለጊዜው ሰምቶ አደርጋለሁ ሰራዋለሁ ብሎ መፈከር በኋላም ደግሞ የሚጠፋ ከአእምሯችን ውስጥ መልሰን ማናስታውሰው ትምህርት ሊሆን አይገባም። ሲቀጥል ደግሞ በእሾህ መካከል እንዳለው ፍሬ እንዳላፈራው ደግሞ የዚህ ዓለም ባለጠግነት የዚህ ዓለም ፍቅር የዚህ ዓለም ነዋይ የኃጢአት ፍቅር ሁሉ ሳይቀር በዙሪያችን ጨምድዶ ይዞን ከዛ ነገር ውስጥ መውጣት አርቆ አቅቶን የምንቸገር በጣም ብዙ ሰዎች አለን። ስለዚህ ኃጢአትንም በቃኝ ገንዘብንም ደግሞ ይበቃኛል ማለት ያስፈልጋል። ገንዘብ ይበቃኛል ማለት ያስፈልጋል ስንል ገንዘብ አያስፈልጋችሁም፣ ገንዘብ መያዝ ምን ያደርጋል ወይም ደግሞ ገንዘብ ሰርቶ ማግኘት ለምን ይሰራል ማለት አይደለም። ያ ሳይሆን እግዚአብሔር አምላክን በሰጠን ነገር ላይ ግን ማመስገን ማለት ነው።
ሌላ ነገር ለማግኘት ከመስገብገብ ይልቅ እግዚአብሔር አምላክ ያደረክልኝ ነገር ብዙ ነው፣ ይህን የሰጠኝም ባርክልኝ፣ ይህንም ደግሞ ለሌሎች አካፍዬ በሰጠኝ ነገር ላይ መልሼ ለአንተ ሰጥቼ የጽድቅ ዋጋ አግኝቼ እንዳልፍ አንተ እርዳኝ፣ አግዘኝ እያሉ መኖርን ማስቀደም ያስፈልጋል ማለት ነው። ስለዚህ እንደዚህ አይነት ነገሮችን የምናደርግ ከሆነ በትክክል እግዚአብሔር አምላክን ደስ የሚያሰኝ ስራን እንሰራለን። የተማርነው ትምህርትም ደግሞ ከአእምሯችን የሚጠፋ አይደለም። አንድ ልጨምርላችሁ የመጨረሻ ማለት ነው። በአሁን ባለንበት ሰዓትም ደግሞ ለቤተ ክርስቲያን ትልቅ ፈተና የሆነው ነገር ማለት ነው የቤተ ክርስቲያንን ትምህርት እንደ ዓለማዊ ትምህርት መቁጠር፣ ቤተ ክርስቲያንንም እንደ ዓለማዊ መድረክ መቁጠር፣ ይህ በጣም ትልቅ ነው፣ ድፍረትም ጭምር ነው። የቤተ ክርስቲያንን ትምህርት እንደ ተራ ፍልስፍና ትምህርት የሚቆጥሩ በጣም ብዙ ሰዎች አሉ። ወይም ደግሞ እነርሱ መንፈሳዊ ሕይወትን መኖር ስላልቻሉ መንፈሳዊ ሕይወትን በዛ ልክ ቅዱሳን አባቶቻችን እንደኖሩት አይነት ሕይወት መኖር ሲያቅታቸው ያ አባቶች የኖሩት ሕይወት ምናባዊና ፍጹም ሊሆን የማይችል የማይደረግ አድርገው የሚያስቡ በጣም ብዙ ሰዎች አሉ። ስለዚህ ከእንደዚህ አይነት ተሳቢ ውስጥ መውጣት ያስፈልጋል። መንፈሳዊ ትምህርትን እንደ መንፈሳዊ ትምህርት መረዳት ያስፈልጋል። ስጋዊ ትምህርት ሌላ ነው። መንፈሳዊ ትምህርትን ግን እንደ መንፈሳዊ ትምህርት እንዳለንበት ቦታ ውስጥ መማርና ማሰብ ያስፈልጋል። ከየትኛውም አይነት ቴክኖሎጂ፣ ከየትኛውም አይነት የሰዎች ተራ ፍልስፍና ጋር የቤተክርስቲያንን ትምህርት ለማነጻጸር መሞከር ተገቢ አይደለም ማለት ነው። ስለዚህ ይህ እንዳይሆን ጥንቃቄ እያደረግን የእግዚአብሔርን ቃል መማር ከዛም ደግሞ በተማርነው ትምህርት ደግሞ ፍሬ ለማፍራትና በተማርነው ትምህርት ደግሞ ራሳችን እንድንቀየር እግዚአብሔር አምላክን በጸሎት እየጠየቅ ዕለት ደግሞ እኛም ደግሞ በማያልቀው መንፈሳዊ እድገት ውስጥ ለማደግ ጥረት ማድረግን መለማመድ ያስፈልጋል ማለት ነው። እንግዲህ በጣም ሰፊና በርካታ ሐሳቦች ናቸው። በጣም ረጅም ሰዓት ነው የራሱ የፈጀብኝ። ግን እንደ እግዚአብሔር መልካም ፍቃድ ሐሳቡ ይቀጥል። ከዚህም በሌሎችንም ማየት እንፈልጋለን ካላችሁ ደግሞ በሌላ ቀን ከዚህም ሰፋ አድርገን ወይም ደግሞ የቀሩትን ደግሞ ይዤ ለመምጣት እሞክራለሁ። ይህ ሐሳብ ከተመቻችሁ ለሌሎችም ሸር በማድረግ እንዲማሩ ተምረውን በሕይወት እንዲቀይሩ የሁላችንም አስተዋጽኦ ያስፈልጋል ማለት ነው። ይቆየን። ወስብሐት ለእግዚአብሔር። መልካም ቀን። እንግዲህ አጠቃላይ ይህን ይመስል ነበረ። ሌላ ተጨማሪ ነገሮችን በጣም በርካታ ነገሮች አሉ። ነገር ግን ለዛሬው ስለሚረዝም እዚህ ይብቃል። እንደተለመደው እንግዲህ በሌላ ቀን በሌላ ርዕስ በሌላ ሐሳብ እንገናኛለን። እስከዛው ድረስ መልካም ጊዜ ይሁንላችሁ።